አትቆጭም አንቺ ክፉ? እኔ ክፉ አይደለሁም። ተውኝ በቃ። ምን እያደረጋችሁ ነው? እባካችሁን ተውኝ በቃ። አልተውሽም። ገና እማዬ ስትመጣ በህግ ትቀጫለሽ። እሱንማ በራስሽ ፈርደሽ ነው። ፍቅር አጋልጥሻለሁ። ጠብቂ። እኔ ምን አጠፋሁና ነው የምታጋልጭኝ? ረሳሹ እንዴ? አንቺ እኮ ነሽ መጀመሪያ የመግደሉን ሀሳብ ያመጣሽው። ምን? አዎ፣ ሁሉንም ነገር ፍቅር ታውቃለች። ታዲያ ፍቅር የራሷ ምግብ ላይ መርዝ አድርጋ በላች እያልሽ ነው? አይ አይደለም አሹ፣ እሱን እንኳን እኔ ነኝ ያደረኩት። ግን አደይ እንድትሞት ያዘዘችኝ ፍቅር ናት። ስለዚህ እሷ እጇ አለበት፣ መከሰስ አለባት። ዝም ብለሽ የማይመስል ነገር አታውሪ ቤዛ። እኔ ምንም የማውቀው ነገር የለም። ቤዛ ፈጥራ እያወራች ነው። ታዲያ በደንብ ታውቂያለሽ። ፍቅር አትጨቅጭቅኝ። እኔ አላውቅም አልኩሽ እኮ። በደንብ ታውቂያለሽ። እንዴት ዴቭ ላይ እንደዚህ አይነት ነገር ታደርጊያለሽ? ግን ምንድነው ችግርሽ? ደህና ነኝ ሩታ፣ እንዴት ነሽ? ሁለታችሁ ማስመሰሎች ናችሁ። ታስመስላላችሁ። ምን አድርገን ያስመሰል ነው? አንቺን ብትሆኚ እሷን ብትሆን አሹን ትፈልጉታላችሁ፣ ግን እንደማትፈልጉት ነው የምታስመስሉት። ቤዛ፣ ምን ነው? እውነቱን የተናገርኩት። አፍሽን ዝጊ። እንዴ ስሜትሽንማ ስለተናገርኩልሽ ደስተኛ ሆኚ። ምን አናደድሽ? ይኸውልሽ ቤዛ፣ በዚህ ዱላ ሳላንቆራጥጥሽ ሬሳ ከመሆንሽ በፊት አፍሽን ሰብስቢ። ለምን በስርዓቱ ተጋብተን ነው መሆን ያለበት? ደግሞ ዝም ብዬ አንተ ቤት መጥቼ አልኖርም። እሺ እኔና አንቺ አብረን ለመኖር መጀመሪያ መጋባት አለብን ማለት ነው? አዎ ዴቭ። እና የአንተ ቤተሰቦች ስለ እኔ ያውቃሉ? አይ አያውቁም። ስለዚህ እነሱ ማወቅ አለባቸው። እሺ አደይ ገባኝ። ለታለም እኮ እንዳትናገር ስላልሽኝ ነው እንጂ መናገር ፈልጌ ነበር። ለማየና ለአባዬም እኮ ዲዱ ስለጀመረችላቸው መናገር እችላለሁ። እሺ እጠብቃለሁ። አንተ ዝግጁ ስትሆን አሳውቀኝ። እሺ አደይ። በዚህ ጉዳይ ተናደሽብኛል እንዴ? አረ በፍጹም። ምን ነው ዴቭ? አይ ዳይመንድ እና ኪንጎ እኮ ወደ ገጠር ሊሄዱ ነው። ምን? አዎ አልሰማሽም እንዴ? አረ ማንም አልነገረኝም። ቆይ ምን ልሰራ ነው የሚሄደው? ዳይመንድ የሚያስተካክለው ነገር አለ። ወይኔ ይሄ ተመታ እና ብቻውን አይሄድም። እንደ ኪንጎ ምን ይሰራለታል? አይ ራሱ ኪንጎ እኮ ነው እዚህ አንተ ከሌለ ምን እሰራለሁ አብረን እንሂድ ያለው። ማን ይሰማል? አሁን የት ነው ያሉት? ነው የወሰጅኝሽ። እኛን ተሰናብተውናል። እስካሁን ሳይዱ ይቀራሉ ብለሽ ነው? ኪንጎማ አያደርገውም። ቆይ እኔስ? እሺ ቆይ አልፈልጎም ስትያል ነበር እንዴ? አሁን ምን ተገኘ? አንቺ አታቃጥርሽ እንዳላጋጭሽ እና ሄደሽ እንደዛ ብለሽ ነገርሽው? ኧረ እኔ ምን አስጨነቀኝ? እራሱ የሚያውቀው ነገር አለ። ጥጋብሽ አሁንማ ጠገብሽ። ምን ታረጊ? የከንፈር ወዳጅሽ መጣልሽ። ሰላም ጤና ስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ደህና መጣችሁ። ዛሬ በአደይ ድራማ ተመልሻለሁ ማለት ነው። አደይ ድራማ በትላንትና ክፍል ቤዛ ከአሸናፊ እጅ አምልጣ እየሮጠች ለማምለጥ ወጥታ ነበረና ድራማው ያለቀው በዛሬ ክፍል እንግዲህ አሸናፊም ኃይለኛ ሯጭ ሆኖ አሯሩጦ ይዟት ተመልሷል ማለት ነው። ቤትም አስገብቶ እጅና እግሯን አስሮ አስቀምጧታል ማለት ነው። ቤዛ እንግዲህ በምላሷ ትታወቃለች። ብዙ ነገሮችን ታበላሻለች። እንግዲህ ለገንዘብ ብላ የማይገባትን ገንዘብ ለማግኘት ብዙ ነገሮች የብዙ ሰው ህይወቶች ስትበጠብጥ እና ብዙ ነገሮች ለማጭበርበር ስትሞክር ነበረ እና አሁንም ቢሆን አሸናፊ የፈለከውን አደርግልሃለሁ፣ እንግዲህ ሮሚን በእጅህ አስገባልሃለሁ ብላ ማባባያ ብታቀርብለትም አሸናፊ ግን በእንደዚህ አይነት ነገሮች የሚታለል ሰው አይደለምና አሻፈረኝ ብሏታል ማለት ነው። እንግዲህ አሸናፊና ሮሜ እና ሩታን ለማጣላትም ሁለቱም አሸናፊን ትፈልጉታላችሁ። ለምንድን ነው የምታስመስሉት? እውነታውን ለምን አትነግሩትም? እና እውነታውን አምናችሁ ለምን አትቀበሉም ብላ ብትልም እነሱ ግን ሊጣሉ አልቻሉም። ሮሚም ተናዳ እዚህ ጋር መገኘት የሌለብኝ ቦታ ነው እና የተገኘሁት መሄድ አለብኝ ብላ ወጣለች ማለት ነው። እንግዲህ ፍቅርም ውሃ ደፍቃ እውነቱን ሊያወጣጣ ሲሉ ልትገድልኝ እኮ ሞክረሻል፣ እንዴት እኔ ትገይኛለሽ ብላ ስትላት እሷ አብረው እንዳደረጉ አዴል ለመግደል ከአንቺ ጋር ተመካክረን ነበርና እኔ ከታሰርኩ አንቺም አትቀሪላትም ብላ እንግዲህ ፍቅርን አስፈራርታታለች ማለት ነው። ፍቅርን በመደንቀጥ እንግዲህ እኔ ምንም ማቀው ነገር የለም ብላለች። እውነታውን ግን ፍቅር ከቤዛ ጋር አብራ አዴን ለመግደል እናም አዴን ገላ ደግሞ ዴቭን በእጇ ለማስገባት ተነጋግራ ነበረ እና
በዛ መልኩ ትመጣብኛለች አላለችም እንጂ የነገሩ ጠንሳሽ ናት ፍቅር ማለት ነው። እናም እንግዲህ አንቺም ትታሰሪያለሽ ስትላት ሩታ አንቺም አለሽበት። ምን አይነት ሰዎች ናችሁ? እንዴት በሰው ህይወት ቁማር ትጫወታላችሁ? እንዴት ዴቭን ለመግደል ታስቢያለሽ ፍቅር ብላ እንግዲህ ዴቭን እንጂ የአዴን መገደል ወይም ደግሞ አዴን ማጥቃታቸው ማንም ከቁብ የቆጠረው ሰው የለም ማለት ነው። እንግዲህ ለሊ ጋር ስንሄድ ለሊ የባቡሬን እናት ለማዳን እንግዲህ ቆርጣ ተነስታለች ማለት ነው። እሳቸውን ለማግኘት አብራት እንድትሄድ ጠይቃት እንግዲህ አብረው ሄደው ቅምጥል ግን እኔ ወንድ ስለምመስላት እኔ አልቀርባትም፣ ትፈነክተኛለች፣ አንቺንም ደግሞ ጥንቃቄ አድርጊ፣ እሷ ከቀልቧ ጋር ስላልሆነች ባርች ራሱ እኮ ተስፋ ቆርጦ ትተዋታል እና አንቺ ጥንቃቄ አድርጊ ታጠቃሻለች ብላት ነበረና ለሊም እንግዲህ ቄጤማ በ5 ብር ስትል 100 ብር አውጥታ እንግዲህ በ100 ብር ገዝቼሻለሁ ስትላት እኔ አልፈልግም 5 ብር ካለሽ እንግዲህ ግዢ፣ ካልሆነ ግን ብርሽን ውሰጂልኝ አልፈልገውም አለቻት ማለት ነው። እንግዲህ ለሊም ድንጋይ ስባ አጠገባ ቁጭ ብላ እያወራቻት እያለ እናትየውም እንግዲህ ከቀልቧ ጋር አይደለችም እና ለሊን አንቃት እንግዲህ በመከራ ቅምጥል አስለቀቀቻት ማለት ነው። እንግዲህ ቅምጥልም እኔ እኮ ተይ ብዬሻለሁ ታጠቃሻለች ብዬሻለሁ ብላ ለሊ ስትል እያለቻት እያለ እንግዲህ ሮሚ መጣችና ቅምጥልን ሰላም ብላት ኪንጎ እንግዲህ ስለሆነው ነገር መጀመሪያ ኪንጎና ዳይመንድ አሸናፊ ከሀገር ቤት ተደውሎ ዳይመንድ መጥቶ የአባቱ መብት ይጠይቅ ብለው ነግረው ነበረና አበበም ከውጭ ሀገር መጥቶ አባቴ የለፋበትን የአባቴ ንብረት እፈልጋለሁ ብሎ የአዴ አባት ጠይቀው ነበረና የአዴ አባት ግን ሊያስገድለው ሰዎችን አሰማርተውበታል። እንግዲህ ብቻውን እንዳይሆን አበበ በተደጋጋሚ ዳይመንድን መጥቶ የአባቱ ንብረት እንዲጠይቅ ቢያደርግም ዳይመንድ ግን እንግዲህ ሊሰጡኝ አይችሉም፣ እንግዲህ መጠየቅ አልፈልግም ብሎ ቆይቶ ነበረና አሸናፊ ግን መጥቶ ተቆጥቶት ሂድና የአባትህን ንብረት ጠይቅ እና የሚገባህን እዛ ብለህ ከምትሯሯጥ እዛ ሄደህ ንብረትህን የምታስተዳደር ይሻልሃል የሚል ሀሳብ ሲያቀርብለት ኪንጎም እንግዲህ አብሬህ እሄዳለሁ እኔ አንተን ትቼ እዚህ ማን አለኝ አብሬህ እሄዳለሁ ብሎት ነበረና እንግዲህ ተያይዘው ወደ ክፍለ ሀገር ለመሄድ ከአዴ ጋርም ለመማከር ለሊ ቤት ሄደው አዴም መሄድ እንዳለባትና ነገሮች በጥንቃቄ እንድትያደርግ መክራው ተሰነባብተው ወጥቶ ነበረና እንግዲህ ሮሚም ኪንጎ እኮ ክፍለ ሀገር ሄደዋል ስትላት ደንግጣ ቅምጥል እንግዲህ እኔ እኮ አውቄ ነው ወደ እኔ እንዲመጣ ነው እንደዛ ስለው የነበረው ብላ እንግዲህ እየሮጠች ለሊ ቤት ብትሄድም ልደርስበት አልቻለችም። እንግዲህ እስከ መናኸሪያ ድረስ አዴ እንድትወስዳትና እንዲመለስ እንድታደርግለት ጠይቃት እንግዲህ ሄደው እስከ መናኸሪያ ድረስ ሄደው ኪንጎን ልታገኘው አልቻለችም። ወደ ክፍለ ሀገር ወጥተዋል ማለት ነው። እንግዲህ ዛሬም በመጨረሻ ቤዛ ለማምለጥ ስትሞክር ከፍቅር ጋር ፊት ለፊት ተፋጠዋል ማለት ነው። እንግዲህ ፍቅርን አሸንፋት ታመልጥ ይሆን ወይስ አሸናፊ ደርሶ ያስጥላታል የሚለውን ነገር በቀጣዩ ክፍል አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ቆይታ፣ መልካም ጊዜ። ባባይ